በቅድሚያም ዋናና ዜና እንደ ሀገር በመትከል ማንሰራራት በሚል መሪ ቃል ሐምሌ 24 2017 ዓ.ም የተከናወኑ የችግኝ ተከላ መርሃ ግብር በካፋ ዞንም በሁሉም ወረዳዎች በህዝባዊ ተሳትፎ ተከናወነ። በካፋ ዞን በተካሄደው የአረንጓዴ አሻራ ችግኝ ተከላ መርሃ ግብር የተሳተፉት የኢፌዴሪ ፌዴሬሽን ምክር ቤት ምክትል አፈ ጉባኤ ወይዘሮ ዛሃራ ኡመድ ኢትዮጵያ የዓለም ሳንባ መሆኗን እያረጋገጠች ነው አሉ። ችግኞችን መትከል ብቻ ሳይሆን መንከባከብ እንደሚገባ በሀገራዊ የችግኝ ተከላ መርሃ ግብር የተሳተፉ አካላት ገለጹ። እየተተከሉ ያሉ ችግኞች የምግብ ዋስትናን እንዲያረጋግጡና ለቀጣዩ ትውልድ ተጠብቀው እንዲቆዩ ሁሉም የመንከባከብ ኃላፊነቱን እንዲወጣ የደቻ ወረዳ አስተዳደር አሳሰበ። ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን ከካፋ ቴሌቪዥን ለዛቱ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታዊት ብርሃን ነኝ። አብራችሁን ቆዩ። በሀገር መከላከያ ሰራዊት የማዕከላዊ ዳሎል እዝ አዛዥ ሌተናል ጀነራል ዘውዱ በላይ በመትከል ማንሰራራት በሚል መሪ ሐሳብ በካፋ ዞን ጊምቦ ወረዳ ሃማኒ ቀበሌ በመገኘት ችግኝ ተከሉ። በክልሉ በአንድ ቀን የችግኝ ተከላ መርሃ ግብሩ ለመትከል ከታቀደው 21 ሚሊዮን ችግኞች ውስጥ 5.4 ሚሊዮን በካፋ ዞን የሚተከል ነው። ምህረት ማሙ መርሃ ግብሩን ታድማ የሚከተሉን አሰናድታለች። ተከታትለን እንመለስ። የማስጀመሪያ መርሃ ግብሩን በንግግር የከፈቱት የጊምቦ ወረዳ ዋና አስተዳዳሪ አቶ ትብብሩ አሰፋ ባስተላለፉት መልእክት ወደ ለምለሚቱ ሀገር ከፋ ምድር እንኳን ደህና መጣችሁ ብለውም ወረዳው ብልጽግና ፓርቲ ካስጀመረው መርሃ ግብር አንዱ የሆነው አረንጓዴ አሻራ በመሆኑም ዛሬ ላይ በወረዳ ደረጃ 530 ሺህ ችግኞችን ለመትከል ዝግጅት መደረጉና ካሁን ቀደም የተተከሉም ጥሩ ደረጃ ላይ እንደሚገኙም ተናግረዋል። የለውጡ መንግስታችን ለአየር ንብረት ለውጥ እንዲሁም የአፈር ውሃ ጥበቃ የተለየ ትኩረት በመስጠት እንዲመራ በማድረጉ አበረታች ለውጦች መመዝገብ መቻሉን መሬት ላይ ያለ ሀቅ ይመሰክራል። ማህበረሰባችን ደንን ከህይወት ጋር አስተሳስሮ የሚያይና የጸና ባህልና እሴት ያለ በመሆኑ በተፈጥሮና ሰው ሰራሽ ጥቅጥቅ የደን ሀብት ሽፋን የታደለ እንዲሁም በደን አጠባበቅና አያያዝ በአረንጓዴ አሻራም ሰፊ ልምድ ያለ አንጋፋ ወረዳ ነው። በመሆኑም የፓርቲያችን አንዱ ኢኒሼቲቭ የሆነውን አረንጓዴ አሻራ በየዓመቱ ትኩረት በመስጠት የተከላ ተግባርን በስፋት በመፈጸም መትከል ብቻ ሳይሆን የተተከለውን ጥብቅ በሆነ ዲሲፕሊን እንክብካቤና ክትትል ድጋፍ በመደረጉ የባለፈው ዓመት ተከላዎች በፌደራል ባለሙያዎች ኦዲት ተደርጎ እስካሁን ከተተከለ ችግኝ ከ92% በላይ በመጽደቁ እንደ ወረዳችን አበረታችና ተስፋ ሰጪ ተግባር ሆኖ ተገኝቷል። የካፋ ዞን ብልጽግና ፓርቲ ፖለቲካና ህዝብ ግንኙነት ዘርፍ ኃላፊና የመንግስት ረዳት ተጠሪ አቶ ታከለ ታምሩም ብልጽግና ፓርቲ ከተጀመረበት ጊዜ ጀምሮ የአየር ንብረት ለውጥን ለመቋቋም በርካታ ስራዎች ሲሰሩ መቆየታቸውን ተናግረዋል። በነገራችን ላይ ይሄ ችግኝ ተከላ እንዲሁ ዝም ብሎ የመጣ ሳይሆን ባለፉት 7 ዓመታት በለውጡ መንግስት ትኩረት ከተሰጡ ተግባራት ውስጥ አንዱ አረንጓዴ አሻራ ልማት ስራ ነው። ከዚህ አንጻር የጠቅላይ ሚኒስትራችን በጣም ቀንም ሌሊትም ትኩረት ሰጥቶ እየሰሩ ያሉበትና በየደረጃ ያለው አመራርም ህዝቡም ትኩረት ሰጥቶ እንዲሰራ ከተሰጡ ተግባራት ዋነኛው ተግባር አረንጓዴ አሻራ ነው። ለሀገርም ካለው ፋይዳ አንጻር ለዓለምም ካለው ፋይዳ አንጻር ከኛ ልምድም አንጻር ሲታይ በጣም ጠቃሚ መሆኑን ተረድተን እየሰራን ያለንበት ነው። ከዚህ አንጻር በዚህ አመት እንደ ካፋ ዞን ኦልሞስት ከ110 ሚሊዮን በላይ ችግኝ አዘጋጅተን በጋና ክረምት ብለን የተከልን ያለንበት ሁኔታ አለ። ኦልሞስት ከ66 ሚሊዮን በላይ ችግኝ ወደ መትከል አካባቢ ደርሰናል። ዛሬ ደግሞ እንደ ሀገር 700 ሚሊዮን ከኛ ደግሞ ወደ 5.4 ሚሊዮን ዛሬ በአንድ ጀንበር ምንተክልበት ሂደት ይዘን እየሰራን ያለነው ነውና የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አንድነት አጥናፉም በማስጀመሪያ መርሃ ግብር ላይ ተገኝተው ባስተላለፉት መልእክት ሀገራችን ኢትዮጵያ የአየር ንብረት ለውጥን ለመቆጣጠርና ለኢኮኖሚው ሊጠቅሙ የሚችሉ ዘርፈ ብዙ የችግኝ አይነቶች ናቸው ብለዋል። ሁላችንም እንደምናውቀው በለውጡ መንግስት የተጀመረው የአረንጓዴ አሻራን የመትከል እንዲሁም ደግሞ ለዓለም የአየር ንብረት ለውጥ የማይበገር ኢኮኖሚ የማትበገር ሀገር የመገንባት ትልማችን ነው። ዛሬ 7ኛ ዓመታችን ይዘናል። የምንተክለው ደን ምግብ ነው። የምንተክለው ደን ጤና ነው። የምንተክለው ደን ለም አፈር የሚፈጥር ነው። የምንተክለው ደን ድርቅን የሚቋቋም ነው። የምንተክለው ደን ውሃ ነው። የምንተክለው ደን ሁሉም ነገር ነው። ደን እንተክላለን ሲባል
በዓለም ላይ ዓለም ዛሬ የምትፈተንበትን የአየር ንብረት ለውጥ የሚያመጡትን አደጋዎችን የሚከላከል ለአየር ንብረት ለውጥ የማይበገር ዘላቂ ኢኮኖሚን የምንገነባበትን አገርን የመገንባት ተልዕኮ አካል ነው። በማስከተል የከፋ ዞን ግብርና አካባቢ ጥበቃና ህብረት ስራ መምሪያ ኃላፊ አቶ ጋዋ በመጫ ባስተላለፉት መልእክት ታሪካዊ በሆነው በዘንድሮ የአረንጓዴ አሻራ ተከላ የተገኙ አካላትን አመስግነው የከፋ ህዝብ ደንን ጠብቆና ተንከባክቦ ለትውልድ በማስተላለፍ የሚታወቅ ህብረተሰብ መሆኑንም ተናግረዋል። ክቡራንና ክቡራት ዞናችን ማህበረሰብ ከተፈጥሮ ሀብት ጋራ ተዋህዶና ተመቻችቶ ተፈጥሮን አጥፍቶ ከመጠቀም ይልቅ በህይወት አቆይቶ መጠቀም ባህል አድርጎ የቆየ ማህበረሰብ መሆኑ በተለያዩ አካላት ሲመሰከርለት ቆይቷል። ማቆየቱ ለማህበረሰቡና ለአካባቢው ብቻ ሳይሆን ለዓለም ህይወት ዋስትና በመሆን እውቅና አትርፏል። ለጠባቂው ማህበረሰብ የሚጠቅም ወይም የሚመጥን ጥቅም ባይሰጥም እንኳ የመጠቀም ምልክቶችና ተስፋዎችን አስገኝተዋል። ይህንን ተፈጥሮ በድሎና አጥፍቶ በተፈጥሮ መልስ ምት ከመመታት ተቻችሎ የመኖር ባህል ከጥንት ከአያት ከቅድመ አያቱ የተቀበለው ማህበረሰባችን ከ2011 እስከ 2016 ዓ.ም ፓርቲያችንና መንግስታችን የተገበሩ የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እሳቤና የእይታ በላይነት የተጀመረው የአረንጓዴ አሻራ ኢኒሼቲቭ ተቀብሎ ተግባራዊ በማድረግ ዘርፈ ብዙ ጥቅም ያላቸው የተለያዩ ችግኞችን በማዘጋጀት ባለፉት 6 ዓመታት 215 ሚሊዮን በላይ ችግኝ በመትከል ጽድቀቱንም እያረጋገጠ በየዓመቱ ለውጦችን እያየ መጥቷል። በመርሃ ግብሩ ከኢትዮጵያ መከላከያ ሰራዊት ዳሎል ማዕከል ኢዝ መምሪያ ሌተናል ጀነራል ዘውዱ በላይን ጨምሮም ከፌደራል፣ ከክልል፣ ከዞን፣ ከወረዳና ከቀበሌ የተውጣጡ ባለድርሻ አካላት ተሳትፈዋል። በአንድ ጀንበር 700 ሚሊዮን ችግኞችን የመትከል ሀገራዊ መርሃ ግብር በካፋ ዞን ሺሺንዳ ከተማ የኢፌዴሪ ፌዴሬሽን ምክር ቤት ምክትል አፈ ጉባኤ ወይዘሮ ዛሃራ ኡመድ በተገኙበት ተካሂዷል። ምክትል አፈ ጉባኤዋ በፕሮግራሙ ማስጀመሪያ ላይ ኢትዮጵያ የዓለም ሳንባ መሆኗን እያረጋገጠች ነው ብለዋል። ቤተልሔም እምሩ ዝርዝር አላት። በጠቅላይ ሚኒስትር ዶክተር አብይ አህመድ ሐሳብ አመንጭነት በ2011 ዓመተ ምህረት መተግበር የተጀመረው የአረንጓዴ አሻራ መርሃ ግብር የደን ሽፋንን ከማሳደግ በዘለለ በምግብ ሰብል ራሳችንን ለመቻል በመናደርገው ጥረት ውስጥም ከፍተኛ በርክቶ አድርጓል። በችግኝ ተከላ መርሃ ግብሩ ተገኝተው ያስጀመሩት የኢፌዴሪ ፌዴሬሽን ምክር ቤት ምክትል አፈ ጉባኤ ወይዘሮ ዛሃራ ኡመድ እንደገለጹት የፌዴሬሽን ምክር ቤት ዋና ተግባሩ ብሔር ብሔረሰቦችን ማስተሳሰርና የህዝቦችን አንድነት ማጠናከር መሆኑን ገልጸው በ13 ብሔረሰቦች በተደራጀው ክልል ውስጥ ተገኝተን አሻራ ማኖራችንም የዚሁ ማሳያ ነው ብለዋል። የ13 የኢትዮጵያ ብሔር ብሔረሰቦች መገኛና መኖሪያ ክልል ነው። የፌዴሬሽን ምክር ቤት ደግሞ የኢትዮጵያ ብሔር ብሔረሰቦች ምክር ቤት መሆኑ ይታወቃል። የፌዴሬሽን ምክር ቤት ከሚያከናውናቸው ስራዎች ውስጥ አንደኛውና ዋናው የኢትዮጵያ ብሔር ብሔረሰቦች በአንድነት በህብረት በሰላም እንዲኖሩ የፌዴራሊዝም ስርዓቱን ማጠናከር መሆኑ ይታወቃል። ለረጅም ዓመታት በተለያዩ የኢንቫይሮንመንት ፖሉሽን ምክንያት ዓለማት የነበሩበት ከሙቀት መጨመር ባለፈ አሁን ባለው ሁኔታ እኛ እንደ ሀገር እያደረግነው ባለው አስተዋጽኦ ኢትዮጵያ የዓለም ሳንባ ለመሆን የተቃረበችበት ሁኔታ ነው ያለው። ባለፉት ዓመታትም እንደምታስታውሱት በዓለም አቀፍ መድረክ በአረንጓዴ አሻራ መርሃ ግብርና እንዲሁም በምግብ እህል ራስን ለመቻል በተደረጉ በተለየ በጋ ስንዴ እና የመሳሰሉት ሀገራችን ሽልማት አግኝታለች። ይሄ ሽልማት የሁሉም የኢትዮጵያዊ አሻራ ሽልማት ነው። የክልሉ ብልጽግና ፓርቲ ጽህፈት ቤት የአደረጃጀት ዘርፍ ኃላፊና የክልሉ መንግስት ረዳት ተጠሪ አቶ በላይ ተሰማ በበኩላቸው የፓርቲያችን መሪ ዶክተር አብይ አህመድ በቀየሱት አቅጣጫ ኢትዮጵያ በሁሉም ዘርፎች ስኬት እያስመዘገበች ትገኛለች ብለዋል። ከለውጡ መንግስት ወዲህ የለውጡ መንግስት በተለይ ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ባመጡት ሐሳብና በሳል አመራር በርካታ የበጎ ስራዎች እየተሰሩ ቆይተዋል። በርካታ ሰዎችም ከችግር እንዲወጡ እየተደረገ ነው። በርካታ ቤት የሌላቸው ሰዎች ቤት እንዲኖራቸው፣ የታረዙ ሰዎች ልብስ እንዲኖራቸው፣ የተራቡ ሰዎች በማዕድ ማጋራት ምግብ አግኝተው እንዲበሉ እየተደረገ የመጣበት ሂደት ትልቅ
ለሰው አስተዋይ ሰው ተኮር ተግባራትን እንዲከናወን የሚያደርጉ ጠቅላይ ሚኒስትር ስላሉን እንኳን ደስ ያላችሁ ምስጋና አድርሱልኝ። የከፋ ዞን ምክትል አስተዳዳሪና የገቢዎች ቢሮ ኃላፊ አቶ ደመላሽ ንጉሴ በበኩላቸው የለውጡ መንግስት ሰው ተኮር ስራዎችን በመስራት ዘርፈ ብዙ ስራዎች ተሰርተዋል ብለዋል። ሁላችን እንደምናውቀው የለውጡ መንግስት ከመጣ ወዲህ በልዩ ትኩረት ከሚሰሩ ተግባራት አንዱ የበጎ አድራጎት ተግባር ነው። ኢኮኖሚያዊ፣ ማህበራዊ ችግሮች በጋራ የመፍታት ትልም በተጨባጭ የጎለበተ መጥቷል። ባለፉት የለውጥ ዓመታት በዞናችን በርካታ የበጎ አድራጎት ተግባራት በተለያዩ ግለሰቦች፣ ድርጅቶች እንዲሁም ከፌደራል እስከ በታች የመዋቅር ባሉት የመንግስት መዋቅሮች ተፈጽመዋል። አካባቢን ጽዱና ውብ የማድረግ ስራዎች ተሰርቷል። የተለያዩ አረንጓዴ አሻራ ተግባራት ማከናወን ተችሏል። በየዓመቱ የሚተከሉ ችግኞች ጸድቀው ፍሬ ማፍራት ጀምረዋል። የሺሽንዳ ከተማ አስተዳደር ከንቲባ አቶ ሀብታሙ ገብረ ማርያም በበኩላቸው የከተማውን የመልካም አስተዳደር ስራዎችን በመለየት በትኩረት እየተሰራ እንደሆነ ገልጸዋል። የመርሃ ግብሩ ተሳታፊዎች በበኩላቸው የዘንድሮውን የአረንጓዴ አሻራ መርሃ ግብር ከፌዴራልና ከክልል አመራሮች ጋር በጋራ መትከላቸው እንዳስደሰታቸው ገልጸው የተከሉት ችግኝ እስኪጸድቅ ልዩ እንክብካቤ እንደሚያደርጉ ተናግረዋል። ተክሎ መመለሱ ትርጉም የለው። በቀጣይ እኔ ተክሎ ጥሎ መሄድ አይደለም ከተወሰነ ጊዜ አሁን ጸድቋል አልጸደቀም የሚለው መጥቶ ማየት ይጠበቃል። ያለውን አካባቢ ማጽዳት ከዛ ደግሞ ፀሐይ እንዳይመታው እንዲያድግ እንክብካቤ አደርጋለሁ። ከዚህ ፊትም ሳረግ ነበርና ያ የግድ ነው። በእለቱ በፌዴሪ ፌዴሬሽን ምክር ቤት ድጋፍ ለ5 አቅመ ደካማ የማህበረሰብ ክፍሎች የመኖሪያ ቤት ስራ ማስጀመርና ለ600 ተማሪዎች የትምህርት ቁሳቁስ ድጋፍ ተደርጎላቸዋል። በችግኝ ተከላ መርሃ ግብሩ የፌዴሬሽን ምክር ቤት ከፍተኛ አመራሮች፣ የክልል ከፍተኛ አመራሮችን ጨምሮ የዞንና የወረዳ አመራሮች እንዲሁም የሚመለከታቸው አካላት ተገኝተዋል። በቦንጋ ከተማ የተለያዩ ቦታዎች ችግኞችን የመትከል መርሃ ግብር ተከናወነ። መትከል ብቻ ሳይሆን የተተከለውን መንከባከቡን ህብረተሰቡ ልማድ ማድረግ እንዳለበት ተገልጿል። ዘገባው የባልደረባችን ሰለሞን ተሰማ ነው፣ እንደሚከተለው ይቀርባል። በሀገር አቀፍ ደረጃ በመትከል ማንሰራራት በሚል መሪ ቃል በአንድ ጀንበር 700 ሚሊዮን ችግኞችን የመትከል መርሃ ግብር በቦንጋ ከተማ የመንግስት ሰራተኞችና አመራሮች እንዲሁም የክልል አመራሮችና የከተማ ነዋሪዎች በነቂስ ወጥተው የችግኝ ተከላ መርሃ ግብር አከናውነዋል። በቦታው የተገኙት የቦንጋ ከተማ ከንቲባ አቶ አስማማው አደመን ጨምሮ የክልሉ ከተማ ልማትና ኮንስትራክሽን ቢሮ ኃላፊ ኢንጂነር የማተልም ቸኮል እንዲሁም ሌሎች አረንጓዴ አሻራ መርሃ ግብሩ ምን እንደሚመስል የሚከተለውን ሀሳብ አጋርተውናል። ያው እንግዲህ የአረንጓዴ አሻራ የአንድ ጀንበር ተከላ ቀንን መሰረት በማድረግ ነው እዚህ የተገናኘ ነው። አረንጓዴ አሻራ እንግዲህ እስካሁን ከዚህ ቀደም የተተከሉ አሁን የምንገኝበት ቦታ ከዚህ ቀደም ለ2 ዓመታትም ተተክሏል። አሁንም ቀጥሎ የተከልን ነው ያለነው። ይሄ እንግዲህ እንደ ሀገር የተያዘውን ግብ ለማሳካት ነው። በተለይም የአየር ማዛባትን ለማስተካከል ተብሎ የተሰራ ያለ ነው። የዛሬን ስንመለከት ደግሞ እንደ ሀገር 700 ሚሊዮን እንደ ክልል 21 ሚሊዮን እና በዞኑ ደግሞ የታቀደው 5.4 ሚሊዮን የዚሁ አካል ነው። የዛሬ የአንድ ጀንበር ተከላ እዚያውን የምንገኝበት በእኛ ደረጃ በ6ቱም ቀጠና አሁን ተከላ እኛ የተገኘንበት አንድ ቦታ ሆኖ እዚህ የተገኘው አመራር አካላት፣ መንግስት ሰራተኞች እና የተፎካካሪ ፓርቲ አመራር አካላትም እዚህ ተገኝተዋል። በጋራ ሀገር ግንባታ ስለሆነ በጋራ የተከልነው እዚህ ነው። ግን ከዚህ ሌላ በየትምህርት ተቋማቱ ተከላ አለ፣ በየቀጠናው ተከላ አለ። በቀጠናዎችም እንደዚህ ሰው በያለበት ዛሬ ሲተክል ነው የሚውለውና በአጠቃላይ እዚህ አሁን የተገናኘንበት ቦታ ላይ ይሄ ሁሉ ሰው ተገኝቶ የዚሁ ተከላ ክንውንም ወደ 2000 ችግኝ ነው እዚህ አሁን የተገናኘንበት ቦታ የሚተከል የተዘጋጀው ነው የተተከለው። እንግዲህ ሁላችንም እንደምናውቀው እንደ ሀገራችን ለተከታታይ ዓመታት አረንጓዴ አሻራ መርሃ ግብር እያከናወነ የመጣ ነው። ስለዚህ ህዝባችን ለዚህ ምንም ብዥታ የለውም። ጉዳዩን ህዝባዊ ተደርጓል። ሁሉም የህብረተሰብ ክፍል ያውቋል ዛሬ ተከላ እንደሚደረግ። ስለዚህ እንደ ሀገር ያው የተጀመረውን የአረንጓዴ አሻራን በሁሉም አካባቢ በከተሞች በየወረዳዎቹ በሁሉም አካባቢ ህብረተሰቡ ዛሬ በነቂስ ወጥተው እንደ ሀገር የተያዘውን የ700 ሚሊዮን ችግኝ ተከላ ለማከናወን ነው ሁሉም የወጣ ነው። ህዝቡም በዚህ ስሜት ነው የወጣው። መርሃ ግብሩ በጣም ደስ የሚል ነው። ያው የማህበራዊ ዋስትና ሰራተኛ በሙሉ የተላለፈውን መልእክት ተግባራዊ ለማድረግና የሀገራዊ እይታን ሁሉ ለመተግበር ፈቃደኛ ሆኖ በዝግጅት ወጥቶ እንግዲህ ሁሉም ሰራተኛ መጥቶ ተክሏል።
ደግሞ እንደ ከተማ አስተዳደሩ የተደረገው ዝግጅት በጣም ደስ የሚል ነው። በዛሬ አጋጣሚ ደግሞ ዝናብ ለችግኝ የሚሆን ዝናብ በመድረሱ በጣም ደስ ብሎን ያ ሁሉም ተክሎ አሁን ተነስተናል። ቀጣይም ደግሞ ለእንክብካቤ ዝግጅት እያደረግን ነው ያለ ነው። እንግዲህ አረንጓዴ አሻራ ማለት ህይወት እንደማስቀጠል ነው የሚቆጠረው። ባይዘው ይሄ የአንድ ሰው ወይ የአንድ ፓርቲ ወይ የአንድ ጉዳይ ሳይሆን የሁሉም የኢትዮጵያውያን የሁላችንም ጉዳይ ስለሆነ ይሄንን ጉዳይ በነቂስ ወጥተን ሁላችንም የራሳችንን ድርሻ በመወጣት የአካባቢያችንን ልማት፣ የአካባቢያችን ሰላም፣ የአካባቢያችንን የአረንጓዴ አሻራ በሚገባ ተግባራዊ እንዲሆን ከመንግስት ጎን በመሆን እየሰራን መሆናችንን እንገልጻለን። መትከል ብቻ ሳይሆን የተተከለውን ህብረተሰቡ በእንክብካቤ መያዝ እንዳለበት መልእክት አስተላልፈዋል። አገር ነው የገነባን ያለ ነው። ለዚህ ነው አሁን ይሄ አገር ግንባታ ማንንም ስለማይለይ ነው ልዩ የሚያደርገው። በፖለቲካ አመለካከት የሚፎካከሩ ተፎካካሪ ፓርቲ አመራር አካላትም ጭምር በጋራ ሲንተክል ሀገር እየገነባን ነው በጋራ ማለት ነው። ሀገር ግንባታ አካል ነው። ስለዚህ የህብረተሰባችንም የትኛውም አመለካከት ያለው የትኛውም አይነት አተያይ ያለው ሰው ይህንን ነገር ለሀገር ነው ብሎ መንከባከብ አለበት። መንከባከብ በተንከባከበው ልክ መጠቀም አለበትና ሁሉም እንክብካቤ ሊያደርግበት ይገባል የሚል መልእክት ይኖረኛል። እዚህ ህብረተሰባችን አንደኛ ዛሬ ወጥቶ መትከል አለበት። እንደተለመደው ደግሞ ከዚህ በፊት የተተከሉትንም መንከባከብ፣ ማየት፣ ከብቶች እንዳይገቡ ሌሎች ጉዳት የሚያደርሱ አካላት እንዳይገቡ አድርጎ ጠብቆ አካባቢውን ማልማት፣ ግሪን ማድረግ፣ ህይወቱን ማስቀጠል መቻል አለበት። ጤናማ የሆነ አካባቢን ለትውልድ ማሸጋገር መቻል አለበት የሚል መልእክት ነው። ተክሎ መጣል ብቻ ሳይሆን ቀጣይ ችግኙ ለፍሬ እንዲበቃ የተሻለ ነገር እንዲሆን ሁሌ መንከባከብ ያስፈልጋልና ዛሬ በነቂስ ወጥቶ የተከለ አካል በሙሉ ደግሞ ቀጣይ ወጥቶ መንከባከብ አለበት፣ ለፍሬ እንዲያበቃ ማድረግ አለበት የሚል አስተያየት አለኝ ነኝ። ችግኝ በመተከሉ የሚያገኘው ጥቅም እጅግ በጣም የጎላ ድርሻ እንዳለው ተገንዝቦ ለራሳቸው የሚያው ጥቅሙ ለዚህ ይሄንን በጥንቃቄ እንዲንከባከቡና እስኪያድግ ድረስ አስፈላጊ ሆኖ ከተገኘም ያው ጥበቃው ላይም ኩትኳቶ ላይ የተለያዩ ምንጣሮም አስፈላጊ ከሆነ እንደዚሁ ህዝብ ተጠርተው ሲወጣ አብረን በጋራ ለማድረግና አስፈላጊውን ነገር ትብብር ለማድረግ ዝግጁ ነን። በመትከል ማንሰራራት በሚል መሪ ሀሳብ በመላ ሀገሪቱ በተካሄደው 700 ሚሊዮን ችግኞችን በአንድ ጀንበር የመትከል መርሃ ግብር የኢትዮጵያ ሙስሊም ወጣቶች ካውንስል የነቃ ተሳትፎ ማድረጉ ተገለጸ። ካውንስሉ በመላ ሀገሪቱ 1 ሚሊዮን ችግኞችን በመትከል ታሪካዊ ኃላፊነቱን ለመወጣት ቃል ገብቶ እንቅስቃሴ መጀመሩ የሚታወስ ነው። በአንድ ጀንበር የችግኝ ተከላ መርሃ ግብሩ በካፋ ዞን የቦንጋ ከተማ ሙስሊም ወጣቶች ማህበር ከሙስሊም ወጣቶች ጋር በመሆን በከተማው 02 ቀበሌ በተከለለ ቦታ ላይ ተከላ ማከናወን የካውንስሉ ተወካይ ኡስታዝ ሃይደር ሁሴን ተናግረዋል። ችግኞችን መትከል ቀጣዩ ትውልድ ንጹህና ጽዱ አካባቢ ላይ እንዲኖር የሚያስችል በመሆኑ የእምነቱ ተከታዮች በስፋት እንዲሳተፉ የማድረግ ስራ ቀደም ብሎ መስራቱን የገለጹት ኡስታዝ ሃይደር በቀጣይም ይህ ተግባር ተጠናክሮ እንደሚቀጥል ገልጸዋል። በችግኝ ተከላው ከተሳተፉ የከተማ ወጣት የእስልምና እምነት ተከታዮች መካከል ወጣት አብዱላ አባ መጫና ወጣት ኢማም መሐመድ የችግኝ ተከላ ስራውን በተለያዩ ማህበራዊ መሰረቶች በኩል አጠናክረው እንደሚቀጥሉ ተናግረዋል። ችግኞችን ከመትከል ባለፈ በተለያዩ ሃይማኖታዊም ሆነ በሌሎች ሁነቶች ከጓደኞቻቸው ጋር በሚሰባሰቡበት ወቅት ለመንከባከብ ቃል መግባታቸውን አስተያየት ሰጪዎቹ መናገራቸውን የዘገበው የደቡብ ራዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ ነው። እየተተከሉ ያሉ ችግኞች የምግብ ዋስትናን እንዲያረጋግጡና ለቀጣዩ ትውልድ ተጠብቀው እንዲቆዩ ሁሉም የመንከባከብ ኃላፊነቱን እንዲወጣ የዴቻ ወረዳ አስተዳደር አሳሰበ። በመትከል ማንሰራራት የአንድ ጀንበር የችግኝ ተከላ መርሃ ግብር በዴቻ ወረዳ ተካሂዷል። ዘገባ የባልደረባችን በላቸው በላይ ነው፣ እንደሚከተለው ይቀርባል። በመትከል ማንሰራራት በሚል መሪ ቃል የአንድ ጀንበር የችግኝ ተከላ መርሃ ግብር 700 ሚሊዮን ችግኞች የመትከል መርሃ ግብር በዴቻ ወረዳ ተካሂዷል። ባለፉት ዓመታት እንደ ሀገር የተጀመረው ይህ የአረንጓዴ አሻራ መርሃ ግብር የአፈር መሸርሸርና የአካባቢ አየር ሚዛንን ከመጠበቅ ባሻገር የምግብ ዋስትናን ለማረጋገጥም ፋይዳው የጎላ መሆኑን የዴቻ ወረዳ ምክትል አስተዳዳሪና የግብርና አካባቢ ጥበቃና ህብረት ስራ ጽሕፈት ቤት ኃላፊ አቶ ወንድም ወልዴ ተናግረዋል። በሀገራችን በዛሬው ዕለት በመትከል ማንሰራራት በሚል መሪ ቃል 700 ሚሊዮን ችግኞችን በአንድ ጀንበር በመትከል
በመትከል እንደ ሀገር የተያዘውን ግብ ለማሳካት በርካታ ቅድመ ዝግጅት ስራዎች በየደረጃው ባለ መዋቅር ሲሰሩ መቆየቱንም ምክትል አስተዳዳሪው ገልጸዋል። ምክትል አስተዳዳሪው በወረዳ ባሉ 41 የገጠር ቀበሌዎችና 2 ታዳጊ ማዘጋጃ ቤት በድምሩ 43 ቀበሌዎችን በማሳተፍ 332.5 ሄክታር ተከላ ቦታ በመለየት በይፋ መጀመሩን ተናግረዋል። እርሞ ቀበሌ ላይ የአቮካዶ ክላስተር ወይም የአቮካዶ መንደር አለን። እሱ ላይ ተከላውን ጀምረናል። ይህን ስናደርግ በአሁኑ ግብርና ስርዓታችን ከቀድሞ እየዘመመና እየተሻሻለ እንዲሄድ በክላስተር ተከላ የክላስተር እርሻ እጅግ ውጤታማና ጠቀሜታ አለው። በዚህም ደግሞ ወረዳችን ፊት ለፊት የወጣና ከብዕር ሰብሎች ጀምሮ አገዳ ሰብሎችም ጀምሮ በተለያዩ ተከላዎች የክላስተር ተከላ የተለመደ ነው። ስለዚህ አሁን እዚህ ጋር ስንጀምር አቮካዶ እንዲሁ ዝም ብሎ ከየትም የመጣ አቮካዶ ሳይሆን ዱካው የሚታወቅ ከምርምር ማዕከል የተመሰከረ ምርታማነቱና ውጤታማነቱ ለአርሶ አደር መስጠት በሚችለው የተመሰከረ ዱካ ያለው ነው። ስለዚህ ይህንን ቢያንስ እዚህ ቦታ ላይ ወደ 2 ሄክታር የሚሸፍን እርሞ ቀበሌ ላይ ክላስተር ተፈጥሮ ዛሬ እዚህ ተተክሏል ይላል። ለገቢ ምንጭ ለማድረግ ደግሞ ይሄኛው ቀበሌ ቅድም የጠራቸው ቀበሌዎች ሁሉ መንገድ አጠገብ ላይ ነው ያሉት እና እነዚህ ደግሞ ምርታቸውን በአግባቡ በቀላሉ ወደ ገበያ ለማውጣትም እጅግ ምቹ ነው ብዬ ነው ማስበው። ለጽድቀትም ደግሞ እዚህ ኮሪደር አለ የተጀመረው። ኮሪደር እንግዲህ በዋናነት የግብርናን ኢኒሼቲቭ ነው በጣም የሚያጠናክረው። በሌላ በኩል እንደ ውበት እንደ ኢኒሼቲቭ እንደ አጥር ሆኖ ያገለግላል። ትልቁ ጠቀሜታው ደግሞ ከኮሪደሩ ውስጥ የግብርና ስራዎች ምን አላቸው? ቡና፣ ፍራፍሬ፣ አቮካዶ፣ ሙዝ ዘርፈ ብዙ ስራዎች እዛ ሲኖሩ ያመረና በዛ ዓላማ ላይ አርሶ አደሩ እንዲሰራ ነው የሚጠበቀውና በዚህ ልክ ደግሞ አሁን እዚህ ጋር ያለው አጥር የተጀመረው ይጠናቀቃል። ድጋፍና ክትትል ያልተቋረጠ ክትትል በቀበሌ ባለሙያም በወረዳ አሰመስም በዚህ በቀበሌው በራሱ በአርሶ አደርም የሚጠበቅለት ይሆናል። በወረዳው በዘንድሮ ዓመት አጠቃላይ በክረምትና በበጋ መርሃ ግብር በደን በፍራፍሬና ዘርፈ ብዙ ጠቀሜታ ያላቸውን 3.8 ሚሊዮን ችግኞችን ለመትከል እቅድ ተይዞ የተለያዩ ቅድመ ዝግጅት ስራዎች እየተሰሩ መቆየታቸውን ተናግረዋል። በዛሬው ዕለትም በወረዳው በአንድ ጀንበር ከ1 ሚሊዮን 222587 በላይ ዘርፈ ብዙ ጠቀሜታ ያላቸው ችግኞችን 11039 የህብረተሰብ ክፍሎችን በማሳተፍ ተከላ መካሄዱን ጠቅሰዋል። የደን ጥምር ደን የቡና ችግኞችን ጨምሮ ሌሎች ዘርፈ ብዙ ጠቀሜታ ያላቸው ችግኞች ባለፉት ዓመታት መተከላቸውን ያወሱት አቶ ወንድሙ የችግኞች ጽድቀት መጠን ከፍተኛ መሆኑን ተናግረዋል። የወረዳው ረዳት የመንግስት ተጠሪና የብልጽግና ፓርቲ የፖለቲካና ህዝብ ግንኙነት ዘርፍ ኃላፊ አቶ አብዮት አለሙ በበኩላቸው በወረዳው በዘንድሮ የአረንጓዴ አሻራ መርሃ ግብር ለመትከል የተያዘውን እቅድ ለማሳካት በወረዳው በዛሬው ዕለት ህዝቡ በነቂስ ወጥቶ መትከሉ ህዝቡ አካባቢውን ለመጠበቅና ለመንከባከብ ያለውን ቁርጠኝነት ያሳየ መሆኑን ጠቁመዋል። ያው እንደ ሀገርም ከ2011 ጀምሮ ነው የአረንጓዴ አሻራ ተከላ ችግኝ የጀመርነው። እኛ ጋም እንደዚሁ በዚሁ እንደ ሀገር የሀገር አንዱ ክፋይ እንደመሆናችን መጠን 7ኛ ዙር ነው። ይሄ 7ኛ ዙር ስንተክል በ6ቱ ዙሮች ከተተከሉት ውስጥ እንደ የባህሪያቸው ቡናው ምርት ሰጥቶ አርሶ አደሩ ሽጦ የዘንድሮ የቡና ዋጋ ሁላችንም እናውቃለን። ቡናውን በዚህ ቅስቀሳ ተክሎ በአረንጓዴ አሻራም ተክሎ በመደበኛም ተክሎ ቡናን ምርት ሽጦ ገንዘብ አግኝቶ የተደሰተ አለ። ታይቶ በማይታወቅ መልኩ የዘንድሮ ዋጋ ቡና ላይ የታየው ጥሩ ምቹ ሁኔታ አለ። በዛ ቡና ሽጦ ጥሩ ገንዘብ ያገኙ የተደሰቱ አርሶ አደሮች አሉ። ኮሮሪማ ሽጦ የተደሰቱ አርሶ አደሮች አሉ። አቮካዶ ምርት ሽጠው፣ ማንጎ ምርት ሽጠው፣ ሙዝ ምርት ሽጠው የተደሰቱ አርሶ አደሮች በየቦታ አሉ። በተከላ ስፍራ ላይ ያገኘናቸው የአካባቢው ነዋሪዎች በሰጡት አስተያየት አካባቢያቸውን ተፈጥሮን ለመጠበቅ ዛሬ የተተከለን ችግኝ ለመንከባከብ ቁርጠኛ መሆናቸውን አረጋግጠዋል። ህዝብ እንዲጠቀም ነው፣ እኛም እንድንጠቀም ነው እየተከልን ያለ ነው። በአግባቡ እንዲጠበቅ ነው ያው እኔም ማሳሰቢያ የምሰጠው። እሺ በጣም ነው የሚያመሰግነው። ህዝብ ሲወጣ በአንድነት ነው። አንድ ወር ሙሉ ነው እዚች አካባቢ የቆየ ነው። ጉድጓድ ቁፋሮ ላይ በ7 ሜትር እርቀት ነው ሲያስቆፍር የቆየሁት። ባለሙያም ሲደግፍ ነበረ። የወረዳ ባለሙያም መጥቶ ሲደግፍ ነበረ። እኔም ሲደግፍ ነበርኩት። የህዝብ አወጣት በጣም የሚመሰገን ነው። በማስጀመሪያ መርሃ ግብሩ ላይ የወረዳው ረዳት የመንግስት ተጠሪና የብልጽግና ፓርቲ የአደረጃጀት ዘርፍ ኃላፊ አቶ ክፍሌ ወልደ ሚካኤልን ጨምሮ የወረዳው ከፍተኛ አመራሮች፣ የሀገር ሽማግሌዎችና የሃይማኖት አባቶች፣ ወጣቶችና ሴቶችና አጠቃላይ የማህበረሰብ ክፍሎች ተሳታፊ ሆነዋል። ቦኖ በሲፍሮ ከፍተኛ ሲፍሮች አንቤታ የርኖ ሾወንዲር ችግኝ መትከል ተስማሚ ስነ ምህዳር ከመፍጠር በተጨማሪ ኢኮኖሚያዊ ጠቀሜታ የጎላ በመሆኑ ትኩረት
ተሰጥቶ እየተሰራ መሆኑን የጨና ወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት አስታወቀ። በወረዳው በመትከል ማንሰራራት በሚል መሪ ሀሳብ የአንድ ጀንበር የችግኝ ተከላ ፕሮግራም ተካሂዷል። ዘገባው የባልደረባችን ታደሰ ወልደሰንበት ነው። ፍጹም ተሾመ አቅርቧል። በወረዳው በሚገኙ 24 ቀበሌዎች 565074 ዘርፈ ብዙ ጠቀሜታ ያላቸው የተለያዩ የችግኝ ዝርያዎችን ለመትከል ታቅዶ የቅድመ ዝግጅት ስራዎች ሲሰሩ መቆየታቸውን ያስታወሱት የጨና ወረዳ ምክትል አስተዳዳሪና የግብርና አካባቢ ጥበቃና ህብረት ስራ ጽሕፈት ቤት ኃላፊ አቶ ገዛኸኝ ጋኖ ተከላው በነቃ ህዝባዊ ተሳትፎ መከናወኑን ገልጸዋል። ኃላፊው አያይዘው በመርሃ ግብሩ ቡና፣ ፍራፍሬና ሌሎች ዘርፈ ብዙ ጠቀሜታ ያላቸው ችግኞች መተከላቸውም እንዲሁ ተናግረዋል። ቀደም ሲል የተተከሉ ችግኞች የጽድቀት ደረጃና የማህበረሰቡ እንክብካቤ ለዚህ ዘመቻ ስኬት አስተዋጽኦ ማበርከቱንም አክለዋል። በመርሃ ግብሩ 37673 የማህበረሰብ ክፍሎች በተሳተፋቸውን አቶ ገዛኸኝ ገልጸዋል። የብልጽግና ፓርቲ በሀገር ደረጃ ሀገራዊ እሳቤዎችን በሀገር በቀል እውቀት ጋር በማሳሰር ተጨባጭ ውጤቶችን እያስመዘገበ መሆኑን በተከላው ላይ የተሳተፉ የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የአደረጃጀት ዘርፍ ኃላፊ አቶ ታከለ ኬቶ ገልጸዋል። ፓርቲው በየጊዜው አዳዲስ ኢኒሼቲቮችን በማፍለቅና ሰፊውን ማህበረሰብ በማሳተፍ የተሻለ ውጤት እያሳየ የሚገኝ መሆኑን ጠቅሰው ከኢኒሼቲቮቹ መካከል በሀገር ደረጃ የኢኮኖሚ በማህበራዊና በፖለቲካዊ ዘርፍ ተደማጭነትን ከፍ እያደረገ ያለው የአረንጓዴ አሻራ አንዱ ማሳያ መሆኑን አስረድተዋል። በተከላው ከተሳተፉት መካከል ያነጋገርናቸው በሰጡት አስተያየት ችግኝ በመትከላቸው ለከብቶቻቸው መኖ በበቂ ሁኔታ እንዲያገኙ ከማስቻሉም በላይ ገላጣ የነበሩ አካባቢዎች ወደ አረንጓዴነት እየተቀየሩ መሆኑን ተናግረዋል። ወጣቶች በአመለካከት በእውቀትና ክህሎት የታነጸ ዜጋ እንዲሆኑ በትኩረት መስራት እንደሚገባ ተገለጸ። የካፋ ዞን ብልጽግና ፓርቲ የወጣቶች ክንፍ ጽሕፈት ቤት የ2017 በጀት ዓመት እቅድ አፈጻጸምና የ2018 በጀት ዓመት እቅድ ዙሪያ ተወያይቷል። ክንፉ ባለፈው በጀት ዓመት በሁሉም ዘርፎች አበረታች ውጤት ማስመዝገብ መቻሉ የተገለጸ ሲሆን በቀጣይ ይህ ተግባር ተጠናክሮ መቀጠል እንዳለበት በውይይቱ ተመላክቷል። ዝርዝሩን ባልደረባችን ሳሙኤል ቆጅቶ አሰናድቶታል፣ እንደሚከተለው ይቀርባል። 2017 ዓመት በርካታ ስራዎችን ለመስራት ብለን አቅደን ወደ ስራ ገብተናል። በዋናነት አደረጃጀት የማጠናከር ጉዳይ ቀዳሚ እንደሆነ ተይዟል። ሲቀጥል የፖለቲካ ስራዎችን ጭምር ሰርተን የወጣቱን ኢኮኖሚያዊ ተጠቃሚነት ለማረጋገጥ በርካታ ስራዎች የተሰራበት አግባብ ነው አለው። ከአደረጃጀት ስንነሳ እንደ ዞናችን ወደ 406 ህብረት አለ። ወደ 1544 ህብረትና ወደ 40 ሺህ የሚጠጋ የኪንፎ አባላት ምናምን ይዘን በኪንፎ አባላት ግንባር ቀደምትነት ሌሎች ወጣቶችን አሳትፈን የፖለቲካ የማህበራዊና የኢኮኖሚ ስራዎችን ለመስራት ምናምን ወደ ስራ ገብተናል። በ2017 መነሻ በአመቱ ውስጥ የተከናወኑ ተግባራት እንደ ፓርቲ መረጃዎችን የማጠናከር ስራ ነው የተሰራው። ፓርቲ አጠቃላይ የወጣቶች ክንፍ ከምሁራን ጀምሮ እስከ ታች ቀበሌ ያሉ ወጣቶች የማድረስ ስራ የተሰራበት ስራ የተሻለ እንደሆነ የገመገምንበት ነገር አለ። እንደዛውም የአባላት ማፍራት ስራም እንደ ዞንም የተሻሉ ስራዎች አሉ። በተለይ ወጣቶች ተደራጅተው መብታቸውን፣ ደህንነታቸውና በፖለቲካም በኢኮኖሚም በማህበራዊም ተጠቃሚነታቸውን የማረጋገጥ ስራ የተሰራበት የተሻለ ውጤት ያስመዘገብንበት ነገር አለ። ወጣቶች ክንፍ በ2017 የተፈጸሙ የእቅድ አፈጻጸም ግምገማና የ2018 እቅድ ላይ ነው እየተወያየን ያለ ነውና ስለዚህ በ2017 ወጣቶች ኢኮኖሚ በማህበራዊ ፖለቲካዊ ተጠቃሚና ተሳታፊ እንዲሆኑ ዘርፈ ብዙ ስራዎች ሲሰሩ ቆይተዋልና እንደ ወረዳችንም ወጣቶች በዚህ ዘርፍ በሁሉም ዘርፍ ተጠቃሚ እንዲሆኑ እየሰራ ነው የቆየ ነው። ቀጣይ 2018 ዓመት ላይ የትኩረት አቅጣጫ ተብሎ ከተያዙ ጉዳዮች አንዱ አደረጃጀት የማጠናከር ጉዳይ ነው። ምክንያቱም አደረጃጀቱን ካጠናከርን የወጣቱን ሁለንተናዊ ተጠቃሚነት ማረጋገጥ አለብን። ይህንን ለመስራት አመራሩ ዛሬ ያሳተፍነው አመራሮች 17ቱ መዋቅር የኪንፎ ጽሕፈት ቤት አመራሮችን አሳትፈናል። ዝግጅት ምዕራፍ ላይ በደንብ መግባባት ለመፍጠር ከዛ ውጭ የዞን ማዕከል ፓብሊክ ሰርቫንት የህብረት አመራሮችን አሳትፈናል። የዞኑ ወጣቶች ክንፍ አስተባባሪ ኮሚቴዎችን በሙሉ ምናምን አሳትፈን ዋና የትኩረት መስኮች ላይ በደንብ መግባባት ምናምን ፈጥረናል። ቀጣይ ደግሞ የ18 ላይ እንደ ክፍተት ያየናቸው ስራዎችን ለመስራት አቅደን ከወረዳ ከሁሉም መዋቅር ከ17ቱ መዋቅር በመጡ ወረዳ የወጣቶች ሊግ ጽሕፈት ቤት ኃላፊዎች ጋር አብረን ውይይት ላይ ነው ያለ ነው። ስለዚህ ቀጣይ ጉለቶች ለየንባቸው ጉለቶች ላይ ትኩረት አድርገን ለመስራት
ዝግጅት ላይ እቅድ ያጸደቅን ውይይት ላይ ያለን መሆኑን 2018ም ያው በሁሉም ዘርፍ እቅዶች ተይዟል። በአደረጃጀት ዘርፍም ያው በዚህ አመት ላይ የነበረን መዋጮ አሰባሰብን በሚመለከት ከ43 ሺህ በላይ ነው መሰብሰብ የቻልነውና ቀጣይ ላይ ደግሞ በ2018 አሳድገን እቅዳችንን አሻሽለን ከ53 ሺህ በላይ አባላቶች ማለት መዋጮን እንሰበስባለን በሚለው እቅድ ይዘናል። በአደረጃጀት ዘርፍም ያለኑ አደረጃጀቶች በአሰራር መመሪያ መሰረት እንደገና መልሰን የምናደራጃቸው ይኖራሉ። በተለይ የወጣቶች ስብዕና ግንባታ ላይ በደንብ መስራት መቻል አለብን። ስራ እድል ከመፍጠራችን በፊት የአመለካከቱ የተስተካከለ መሆን አለበት። ነገ ወደ ስራ ምናን ገብቶ ውጤታማ ለመሆን ራሱን ያዘጋጀ ወጣት ለመፍጠር መጀመሪያ ስብዕና ግንባታ ላይ በደንብ መስራት አለብን። ስብዕና ግንባታ ላይ በደንብ መስራት ያለብን እኛ ብቻ ሳንሆን ከሌሎች ባለድርሻ አካላት ተቋማት አካም ጭምር ከኮሌጆች ጋርም ከሴቶችና ህፃናት ጋርም ተቀናጅተን ለመስራት የጀመርናቸው ነገሮች አሉ። ወጣቱም ጭምር ለስራ በጣም ፍላጎት እንዲኖረው በጣም ሰርቶ ውጤታማ እንዲሆን ወጣቱም ራሱን ማዘጋጀት አለበት። ወጣቶች በእውቀት በክህሎትና በስብዕና ቀጣይ ሀገር ተረካቢ እንዲሆኑ ያው ከወረዳ ከቀበሌ ጀምሮ ያሉ መዋቅሮቻችን በተለይ ስብዕና ግንባታ ላይ መዋቅሮቻችን እየሰሩ እንዳሉ ገመገምነው እቅድ አካል ላይ የሚያደርግነው ነገር አለ። ዋናው ስራችን እኛ ስራችን የሚሆነው የአመለካከት ቀረጻ ስራ ነው። ማለት ወንድማማችነት እህትማማችነት ስሜት እንዲኖራቸው ሀገራዊ የሆነ እይታ እንዲኖራቸው የማድረግ ነውና ስለዚህ እሱ ላይ ደግሞ እኛ በተለያየ ወቅት አጀንዳዎችን በመቅረጽ እንደ ሀገራዊ የሚመጡ አጀንዳዎች አሉ፣ እንደ ወረዳችን ደግሞ የምንቀርጻቸው አጀንዳዎች አሉ። በዚህ አጀንዳዎችን ቀርጸን የአመለካከት ቀረጻ ላይ እንሰራለን። ወጣቶች የተሻለ አመለካከት እንዲኖራቸው ሀገራዊ እይታ እንዲኖራቸው አመለካከት ቀረጻ ላይ በመስራት የወንድማማችነት ስሜት እንዲኖራቸው የማድረግ ስራ ነው የምንሰራው። የተወደዳችሁ ተመልካቾቻችን ከካፋ ቴሌቪዥን ለዛሬ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት ብሩክታይት ብርሃኑ አብራችሁ ቆይታ አደረኩኝ። ቀሪ ጣቢያችን መሰናዶች ይቀጥላሉ። በእኔ በኩል መልካም ጊዜ